ዛሬ ቪዲዮ ለመቅረጽ ነው ማለት አስባ ነበር ግን የዛሬው ቀን በጣም የሚገኘው በጣም አድካሚ ቀን ነው እና ብዙ ከቤቲስ ጋር ምን አይነት ሆኖ እንደምትሉ ከሁን በኋላ አሳያችኋለሁ። ከሁን በኋላ መሰረታችሁ እንደ ዋን ዴት እያልኩኝ ቪዲዮ ፖስት አደርግላችኋለሁ እና አብራችሁ ዛሬ እስኪ ከኔ ጋር አምሹ ከዚህ ከኛ ጋር ስራት እንዲሁና አብራችሁ አሁን እየወጣን ነው። አስቡት እስኪ አሁን ስንት ሰዓት መሰላችሁ? እስከ 2 ሰዓት ድረስ እየሰራ ነው። 2 ሰዓት ላይ ወጣ። የክሊኒካችን ስም ሳም ዴንታል ክሊኒክ። እስኪ እራት እየበለን አንዳንድ ነገሮች አሪፍ ነገሮች እናወራለን። እስኪ ወደ ስራ ወደ እራት አሁን የምንቀርጸው ቪዲዮ ድምፁ ይሰማ እኔ እንጃ፣ ግን ከተሰማችሁ አሪፍ ነው። ግን የመጀመሪያ ቭሎጋችን ነው የምንሰራው። እስቲ ያስፈራል። የመጀመሪያ ቭሎግ መስራት እስቲ ዛሬ እራት እንበላ። በጣም ርቦ ነው። የት ይሻላል? እስቲ ሰሚት አካባቢ ምን የሚበላል? ሰሚት አሪፍ ምግብ ቤት አለ ይሉናል፣ ግን እስካሁን ምንም የበላን አይደለም። አምሮኝ ነው አምሮኝ ይሻላል። እስቲ አምሮኝ ደስ ሰሚት ላይ አሪፍ ምግብ ቤት ካላችሁ እስቲ ሰሚት ላይ አሪፍ ምግብ ቤት የምታውቁት ካለ እስቲ ሪኮመንድ አድርጉና ኮሜንት ላይ ጻፉልኝ። እስቲ ስራ ቦታችን ከሰሚት ብዙም አይርቅም። ሰሚት አካባቢ ነው። ሁለተኛ ብራንቻችን ሰሚት ቢትር ነው። የመጀመሪያው ብራንቻችን ልደታ ባልቻ ሆስፒታል አካባቢ ነው እና አሁን ያለነው ሰሚት ብራንች እየሰራ ስለሆነ ሰሚት ነው ያለነው። ስንት ሰዓት ሆነ? ሁለት ሰዓት ሆነ ነበር። እዚህ ጋር ቢጄስ ይሻላል። በጣም ብዙ ይሻላል። እዚህ በጣም ወረፋ አለ። ቢጄስ ሰሚት አሪፍ ቦታ አለ። ግን አጋጣሚ ወደ ምግብ ቤት እየሄድ ነበረ፣ ግን እዚሁ መስጊድ አዛን አለብን። እስኪ ሰግደን ምን በላ ይሻለናል? ሰግደን እንበላለን። ኢሻ አዛን አለ። حي على አምሮኝ ገብተናል። ግን ድምፅ የሚሰማ ምንም አይመስለኝም። ታውቃላችሁ፣ በጣም ሰው ውጭ ነው ይበላል። ኢትዮጵያ ኑሮ ተወዳጅ ነው። ምንም ኑሮ መጣ የት እንብላ ይሻላል? እነዚህ ሁለቱ የለም። በቃ ስለዚህ ይሄን እንብላ። በቃ አንድ አይነት ነው። ታጣጣም ምግብ እስኪመጣ እኔ ግርም የሚለኝ ግን ማነው? ይሄ ጥያቄ ነው። ዶሮ ናት ቀድማ የመጣችው ወይስ ማነው ቀድማ የመጣችው? ሁሌ ጥያቄ የሚሆንብኝ ነገር ማለት ነው። ስታስበው ምንድን ነው? እንቁላል የምሬ ነው። ዶሮ ይህ ጥያቄ የመለሰልኝ ሰው ማለት ነው። ጥያቄ የመለሰልኝ ሰው ማለት ነው። ኮሜንት ላይ ያሳውቅ። የሔዋን ልጅ ናት ወይስ ሔዋን ቀድማ የመጣችው ማለት ነው?
ግልጽ ነው ግን ማለት ነው። ይህን ጥያቄ ቀድሞ ያሳወቀኝ ሰው ካለ አሁን በቅርቡ ጊቫዌ ነበር ነፃ የጥርስ እጥበት ያን ጊቫዌ ለሱ ሰጠዋለሁ ወይ ደግሞ ሰው ከዝንጀሮ በስተመጨረሻ ምግባችን መጣ። ግን በስተመጨረሻ ምግባችን ብርቱን ብላ አኩርፋር ምንድን ነው? ዘመድ ናት ነው ዶሮ ጓደኛን አርዷት ነው። አሁን በልተን ጨርሰናል። እስቲ አሁን ወደ ዋናው ሀሳብ እንገባለን። ሀሳባችንን እየሄድን መንገድ ላይ እየሄድን መኪና ውስጥ እየሄድን እናወራለን። ከኛ ጋር ሁኑ። ወደ ዋናው ሀሳብ ስንገባ ኮሜንት ላይ ምን ኮሜንት አየሁ መሰላችሁ? የምሰራውን ስራ እስቲ ዲቴል አሳየን፣ ከመጀመሪያ ጀምሮ ዲቴል አሳየን ምናምን ብላችሁኛል። እሺ ከነገ ጀምሮ እንደዛ ማድረግ አለበት። አንድ ፔሸንት ሲመጣ ከመጀመሪያ ገና ሲታይ ጀምሮ ያለውን ነገር ቀስ እያልኩኝ ሕክምና ሲደረግለት ጥርሱን የሚያስፈልገውን ነገር ስናደርግለት እያንዳንዱ ዲቴል እየቀረጽኩ እለቅላቸዋለሁ። እስቲ እናንተ ብቻ ሰብስክራይብ እያደረጋችሁ አሁን ይሄን ቪዲዮ እንደዚህ ዲቴል የምለቅላችሁ አሁን ላይ ብዙ ዴንቲስቶች እየተፈጠሩ ነው እና ይሄን ቪዲዮ ይሄን ስራችንን እያዩ ብዙ አይነት ትምህርት ይወስዱበታል ብዬ ነው ይሄን ቪዲዮ እንደዚህ አይነት ቪዲዮ የምሰራላችሁ እና ለፔሸንቶቻችንም ለታካሚዎቻችንም ብዙ አይነት የጥርስ ኬዞች አሉ እና አንዳንድ ኬዞችን ስታያችሁ ከቤተሰቦቻችሁ ጋር ምናምን የሚገናኝ ኬዞች ሊኖሩ ይችላሉ እና ይህን ቪዲዮ ሼር እያደረጋችሁ ለሚመለከታቸው ሁሉ አድርሱልን። አብሶ ለዴንቲስት ተማሪዎች ብዙ የሚጠቀሙት ነገር ስላለ ሼር እያደረጋችሁ ላይክ እያደረጋችሁ ሼር፣ ፎሎ፣ ሰብስክራይብ እያደረጋችሁ ተከታተሉ እና ምንላችሁ ነው መሰላችሁ የጥርስ ተማሪዎች ዴንቲስቶች ካላችሁ ተማሪዎች ኦር ተመርቃችሁ ምናምን ያላችሁ ዶክተሮች እና ምንላችሁ ፈልጌ ነው መሰላችሁ ብዙ ዶክተሮች አላችሁ፣ ዴንቲስቶች ስራ ላይ ያላችሁ፣ ስራ ላይ የሌላችሁ እና መጠየቅ የምትፈልጉትን ነገር ካለ ጠይቁኝ። በምችለው አቅም አግዛቸዋለሁ። በተለይ አዳዲስ ተማሪዎች እኛን ኮንታክት ማድረግ ትችላላችሁ። ብዙ መንገድ በብዙ ነገር ልረዳችሁ ይችላሉ።